ይሄ ዘመን ፊት ለፊት ለሚታይ ነገር ወይም ደግሞ ፊት ለፊት ለሚቀመጥ ነገር በጣም ትልቅ ትኩረት የሚሰጥበት ዘመን ነው። በሌላ ቋንቋ ሰዎች ስለምንለብሰው ሰዎች ስለምንበላው ነገር በጣም ምን ያስባሉ የሚለው ነገር የሚያስጨንቀን አይነት ዘመን ላይ እንገኛለን። ሰዎች ስለኛ ምን ያስባሉ፣ ሰዎች እኛን ሲያስታውሱን ምን ያስታውሳሉ የሚለው በጣም ያስጨንቀናል። ዛሬ አንድ መልእክት አብረን እንመለከታለን። እግዚአብሔር እኛን ሲያስብ ወደኛ ሲመለከት ምን ያስባል? በእግዚአብሔር ፊት ያለን መልክና በሰዎች ፊት ያለን መልክ አንድ አይነት ነው? ይሄንን ከእግዚአብሔር ቃል አንፃር ለማየት እንሞክራለን። ካሎስ ቲዩብ በራእይ መጽሐፍ ውስጥ ከተጠቀሱ ቤተክርስቲያናት መካከል የሎዶቅያ ቤተክርስቲያን አንዷ ናት። እንግዲህ በዚህ ቤተክርስቲያን ውስጥ ስለተከናወነው አንድ ነገር አይተን ከዚህ ክፍል ውስጥ ለኛ የሚሆነውን መልእክት ለማውጣት እንሞክራለን። የሎዶቅያ ቤተክርስቲያን ስለራሷ የምታስበው ነገር አላት። እግዚአብሔር ደግሞ ሎዶቅያ ቤተክርስቲያንን ሲያስብ ወይም ደግሞ ሲመለከት የሚያየው ነገር አለ። እሱን ከእግዚአብሔር ቃል ለማየት እንሞክራለን። የሎዶቅያ ቤተክርስቲያን ስለራሷ እንዴት ትላለች? ሀብታም ነኝ ትላለች፣ ባለጠጋ ሆኛለሁ ትላለች፣ አንድስ እንኳን አያስፈልገኝም የምትል ናት። ሁሉ ያላት የምትመስል ድምቅ ያለች የምትመስል በአካባቢው ባሉ ሰዎች በጣም የተከበረች አይነት ብዙ ሰዎች ትኩረት የሚሰጧት አይነት እንቅስቃሴ የሚስተዋልባት ከተማ እንደሆነች ወይም ደግሞ ቤተክርስቲያን እንደሆነች ትናገራለች። እግዚአብሔር ግን ስለ እርሷ እንደዚህ ያለ ይናገራል። ጎስቋላ ነሽ ይላል፣ ምስኪን ይላል፣ ደሃም ይላል፣ እውርም የተራቆትክም መሆንህን የማታውቅ ይላል። ተመልከቱ እንግዲህ ሁለት የተለያየ ጽንፍ ማለት ነው። እግዚአብሔር ስለዚህ ቤተክርስቲያን የሚያስበው ነገር ሌላ ነው። እግዚአብሔር ስለዚህ ቤተክርስቲያን የሚያውቀው ነገር ሌላ ነው። ምክንያቱም እግዚአብሔር ሁሉን የሚያውቅ ሁሉን የሚያይ አምላክ ነው። እቺ ቤተክርስቲያን ደግሞ ስለራሷ የምታስበው ሰዎች ስለዚህ ቤተክርስቲያን የሚያስቡት አመለካከት ሌላ ነው። አንዳንድ ጊዜ ህይወት እንደዛ ይሆናል። ስለራሳችን የምናስበው አስተሳሰብ፣ ሰዎች ስለኛ የሚያውቁት ነገር ደግሞ በተፈጥሮ መልካም ነገርን ስለምንፈልግ መልካም ስምን ስለምንፈልግ በሰዎች ዘንድ መልካም ሆነን ለመታየት መልካም መስለን ለመታየት በጣም ጥረት እናደርጋለን። ይልቁንም ግን በጣም ሊያሳስበን የሚገባው ሊያስጨንቀን የሚገባው በእግዚአብሔር ፊት ያለን መልክ ምን አይነት ነው? እግዚአብሔር እኛን ሲያስታውሰን እግዚአብሔር እኛን ሲመለከተን ሰዎች ወደኛ ሲያዩ የሚያዩትን አይነት መልክ ያየዋል ወይ የሚለው በጣም ትልቁ ነገር ነው። እንግዲህ ቀደም በመግቢያ እንደተናገርኩት ለሚታይ ነገር ለምናረገው ሰዓት፣ ለምንለብሰው ልብስ፣ ለምንመገበው ምግብ፣ ለኑሮ ሁኔታችን በጣም ትልቅ ቫልዩ እንሰጣለን። በዛ ልክ ግን በእግዚአብሔር ፊት ስላለን ማንነት ቫልዩ እንሰጣለን? ተመልከቱ፣ ህይወት በሰው ፊት ብቻ ከሆነ ሙሉ አይደለም። ህይወት ሙሉ የሚሆነው በእግዚአብሔርና በሰው ፊት ሲሆን ነው። ጌታ ኢየሱስ ያድግ የነበረው እንደምታስታውሱት በእግዚአብሔር ቃል እንደሚናገር እድገቱ የነበረው በሁሉም ሰው ፊት እንደነበረ ሁሉ በእግዚአብሔርም ፊት እንደሆነ መጽሐፍ ቅዱስ ይናገራል። ምን ዋጋ አለው? ሰዎች አጨብጭበውልን አለባበሳችንን አድንቀው በጣም ስለኛ ተገርመው መልካም ነገሮችን አውርተው ጽፈውልን እግዚአብሔር ግን ወደኛ ሲመለከት ባዶ መሆናችንን፣ መራቆታችንን፣ ደሃ መሆናችንን፣ ሁሉ የሌለን መሆናችንን ሲመለከት በጣም የሚያሳዝን ነው። ስለዚህ ዛሬ አንድ ነገር አደራ አድላችሁ ወደ እናንተ መጥቻለሁ። በሰዎች ዘንድ ያላችሁ ምስል እንደሚያስጨንቃችሁ ሁሉ በእግዚአብሔር ፊት ያላችሁ መልክ ሊያሳስባችሁ ይገባል። ጌታ ቢረዳንና አቅም ቢሆነን በእግዚአብሔር ፊት ጊዜ በመውሰድ ይህንን አጥብቀን ብንጸልይ በሰውም በእግዚአብሔርም ፊት አንድ አይነት ህይወትን መኖር እንችላለን ብዬ አስባለሁ። ራሳችንን ከመሸንገል እግዚአብሔር ይጠብቀን። ራሳችንን ከመሸወድ እግዚአብሔር ይጠብቀን። በሰውም በእርሱም ፊት ደግሞ መልካም የሆነ ህይወት እንድንኖር እግዚአብሔር ይርዳን። ሰው የሚያየው ጸጉርን ነው። ሰው የሚያየው ልብስን ነው፣ አለባበስን ነው። እግዚአብሔር ግን የሚያየው እሱን አይደለም። ልባችንን ዘልቆ ይመለከታል። አስተሳሰባችንን ይመለከታል። ስለ ሰዎች የምናስበውን ነገር ያየዋል። በአካባቢያችን ስላሉ ሁኔታዎች ምን እንደምናስብ ይመለከታል። ስለዚህ በጣም ትልቅ ትኩረት ልንሰጠው የሚገባው ስለ ውጫዊው ነገር ሳይሆን በውስጣችን ስላለው ነገር ነው። እግዚአብሔር ይባርካችሁ። ካሎስ ቲዩብ ይህ ቻናል ካሎስ ቲዩብ ይባላል። ይህንን አይነት መልእክትና ወቅታዊ መልእክቶችን በተለያዩ ጊዜ እየሰራን እንለቃለን። ይህንን ቻናል ለብዙ መንፈሳዊ ዓላማ እንጠቀምበታለን፣ ብዙዎችን እናስተምርበታለን። ስለዚህ ሰብስክራይብ በማድረግ ይህንን ቻናል ቤተሰብ እንድትሆኑ
በጌታ ፍቅር እንጠይቃለን። የምንለቃቸው መልእክቶች ደግሞ በጊዜው እንዲደርሷችሁ ኖቲፋይድ እንድትሆኑ የደውል ምልክቷን በመጫን ቤተሰብ እንድትሆኑ አደራ እንላለን። እንግዲህ ወደፊት በፖድካስት ደረጃ ይህንን ለማሳደግ ህልም አለ፣ ራዕይ አለ። በዚህ ጉዳይ እየጸለይን ነው። በጸሎት አብራችሁን እንድትሆኑ ይህንን ራዕይ እንድትደግፉ ጥሪ እናቀርባለን። እግዚአብሔር አብዝቶ ይባርካችሁ። ካሎስ ቲዩብ